ለምንድን ነው የሚሰቃዩት ሙስሊሞች በቀን 5 ጊዜ ይሰግዳሉ ይጾማሉ አንሰርቅም ሐራም ነው ይላሉ አንዋሽም ሐራም ነው ይላሉ አልፎ አልፎም ሲያበላሹ ቶሎ ብለው ይቅር በለን ማረን አስተግፊሩላህ ይላሉ ለምንድን ነው የሚሰቃዩት ሙስሊሞች በቀን 5 ጊዜ የሚሰግዱት የሚጾሙት ከብዙ ነገር ራሳቸውን አስረው ጠብቀው የሚኖሩት ለምንድን ነው ዋና ዓላማና ግቡ ዘላለማዊ ቁጣውንና ቅጣቱን ከሱ ቁጣና ቅጣት ተርፎ ጀነቱን ማግኘት ነውና አላህ መጀመሪያውኑ አደምና ዝርያዎቹን በዚህ ምድር ላይ ሲፈጥራቸው ዋና ዓላማና ግቡ ዘላለም እንዲኖሩ አልነበረም ማለት ነው ለዘላለም ያዘጋጀበት ሌላ ዓለም አለ ወደዛ ዓለም ለመሸጋገር ወደዛ ዓለም ስኬታማ እንዲሆኑ ያመቻቸው ዘንድ አስቀድሞ ይሄንን አጭር ህይወት ከሞት ጋር የተከበበ አድርጎ በዱንያ ያመጣቸው ሊፈትናቸው الذي خلق الموت والحياة ليبلوكم أيكم أحسن عملا እርሱ አላህ ብሎ ማለት ሞትና ህይወትን በእናንተ ውስጥ የፈጠረ ጌታ ነው ዓላማና ግቡም የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊፈትናችሁ ነው ይሄ ዱንያ የፈተና ዓለም ነው የሞት ጉዳይ ከኃጢያት ጋር ተያይዞ የሌላ እምነት ተከታዮች እንደሚሰብኩት በአደም አለይሂ ሰላም አለመታዘዝ የመጣብን በላ ወይ በሽታ አይደለም ልክ በህይወት መኖራችን የመልካም ስራ ወይም የኢማናችን ውጤት እንዳልሆነው ሁላ ማለት ነው አላህ መጀመሪያውኑ ሰውን በዚህ ምድር ላይ ሲፈጥረው ዘላለማዊ ህያው አድርጎ አልፈጠረው ሟች አድርጎ ነው የፈጠረው አደም አለይሂ ሰላምን ገና ከመፍጠሩ በፊት ለመላእክት ሲያሳውቃቸው ሲነግራቸው وإذ قال ربك للملائكة إني جاعل في الأرض خليفة بجنة ውስጥ ሳይሆን في الأرض በዚህ ምድር ላይ ዘላለም ነዋሪ ሳይሆን خليفة ምትክ አንዱ በሞተ ቁጥር ሌላው ትውልድ እየተተካ የአላህን ሸሪዓ በምድር ላይ ያቆመ ምድርን በአላህ ሸሪዓ የሚያስተዳድር የሆነ ምትክን አድራጊ ነኝ በማለት አላህ አሳውቋቸዋል ስለዚህ ወደ ዱንያ ስንመጣ ልንፈተን በህግ ግዳጅ ልንሞከር እንጂ ዘላለም ልንኖር አልተፈጠርንም ከመነሻው ማለት በአደምና ሐዋ አለይሂም ሰላም በእነሱ አለመታዘዝም ሞት የሚባል ነገር አልመጣብንም ኸይር ሰራንም ሸር ሰራን መሞታችን አይቀርም ሞት ከዱንያ ዓለም ወደ አኺራ ዓለም መሸጋገሪያ ድልድይ ነው ዛሬ የዘራነውን ዛሬ የለፋነውን ነገ የምንቀበልበት ሌላ ዘላለማዊ ዓለም አለ ለዛ ዓለም ነው ዘላለም የተፈጠር ነው ስለዚህም የዱንያ ጉዳይ እንዳያታልለን ዋና ከተፈጠርንበት ዓላማ እንዳያስረሳን ነፍስ ሁሉ ሞትን ቀማሽ ናት በማለት ጌታችን ይነግረናል ያገኘውም ያጣውም ጤነኛውም በሽተኛውም ሰላም ባለበት አየር የሚኖረውም ሆነ በረብሻ በተከበበ ቦታ ያለው አንድ ቀን በሞት መገላገሉ እንደማይቀር ነው የሚነግረን ሞት ሁሉን ነገር ያስተካክላል ማለት ዛሬ የዱንያ ህይወት ሁለት ተቃራኒ ነገሮችን በመያዝ ሰዎችን ትፈተናለች ዛሬ ላይ ማግኘት ካለ ነገ ማጣት ይኖራል ማለት ነው ዛሬ ጤና ካለ ነገ በህመም በበሽታ መፈተን ይኖራል ዛሬ ሰላም ካለ ነገ ረብሻ ጦርነት ይከሰታል ማለት ነው ስለዚህ የዱንያ ህይወት እንደዚሁ ዛሬ ደስተኛ የሆነ ሰው ነገ ሐዘን ቤቱ ይገባል ዛሬ በህይወት ያለ ሰው ነገ ይሞታል ነፍስ ሁሉ ሞትን ቀማሽ ነች وإنما توفون أجوركم يوم القيامة እያንዳንዳችሁ የሥራችሁ ዋጋ ተሞልቶ የሚሰጣችሁ ይላል ምንም ሳይጎደልባችሁ በዱንያ ላይ ለሰራችሁ ሥራ ሙሉ የሆነ ዋጋችሁን የምታገኙት የውሙል ቂያማ ብቻ ነው በምድር ላይ ሐቃቸው ያላግባብ የተወሰደባቸው ደማቸው በከንቱ የፈሰሰ ብዙ ሙእሚኖች ይኖራሉ በሰው ሐቅ ከሰው በላይ ሆነው የሚኖሩ ብዙ ዛሊሞች በደለኞች ይኖራሉ ሁሉም የተሟላ ምንዳውን የሚያገኘው የውመል ቂያማ ብቻ ነው ሙታን ከመቃብር ዓለም በሚቀሰቀሱበት በዕለተ ትንሣኤ ነው እናም የዛኔ አላህ ለባሮቹ ስራን በተሟላ መልኩ ምንዳን በሚከፍልበት ጊዜ فمن زحزح عن النار وأدخل الجنة ከጀሃነም እሳት እንዲርቅ የተደረገ ሰውና በአላህ ረሕመት ጀነት እንዲገባ የተደረገ ሰው
ፈቀድ ፋዝ በርግጥም ስኬታማ እድለኛ ሆነ ይላል። ከአላህ ቁጣና ቅጣት ተርፎ የራህመቱ መገለጫ የሆነውን ጀነት ከማግኘት የበለጠ ምንም አይነት ስኬት የለም። አላህ ከጀነት ሰው ያድርገን፣ በራህመቱ ከሚገቡት አላህ ያድርገን። ትልቁ ስኬት ዘላለማዊ ቁጣውንና ቅጣቱን ከሱ ቁጣና ቅጣት ተርፎ ጀነቱን ማግኘት ነውና